ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን እኔ የምልህን ነገር ትሰማኛለህ አትሰማኝም ነው? ወደ አላማ ተመለስ። ግራ ገባኝ እኮ እኔ ምን ላድርግ? ግራ ገባህም አልገባህም ዛሬ ነው እንዴ ግራ የሚገባህ? ዛሬ ነው ግራ የሚገባህ? መጀመሪያ አላወቅም ነበር እንዴ? መጀመሪያ አላወቅም ነበር አብሬ። ተው እኔ አይምሮ ያትረብሸኝ ነው የምልህ። እውነቴን ነው። ውስጣችሁ ሳየው ትዳር እንደቀላል ነገር ዘው ብላችሁ ያገባችሁበት ትዳር እንዲህ አይደለም። ትዳር ባይዘው ህይወት አለው እኮ ነፍስ አለው። ደግሞ አካላ መጠን ሳትደርሱ ትዳር ትይዙና እንቡር እኔ አልደብቅም እንቡር ትላላችሁ። ገና አካላ መጠን ሳትደርሱ ትዳር እንዲህ ተጨብጦ ካልተያዘ ለላ ከተደረገ ያመልጣል። በቃ እንደ ያመለጠ ጊዜ አታውቀውም። ያመለጠ ጊዜ አታውቀውም ትዳር እንዴ። እሺ በለውና እንሂድ። እዛ ቢያንስ ያለውን ነገር እኛ ልናስተካክለው አልቻልንም። እሺ አሁን ሩታ አንተን ታከብራለች። በዚህ መሀል እኔ ልንጠልጠሉ ምን ልሁን? እሺ ለመጨረሻ ጊዜ መስዋዕትነት ከፈላቸው ራሱን ግራ ተጋብቶ እኔን ግራ ያጋባኛል እንዴ? ለምንድን ነው ግራ መጋባው? እኔ ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር? ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ። በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት። ጨለማ ወረሰው ቤቴን አቅቶኛል ያላንቺኔ። አሁን ጋሽዬ እንዳይደርስብን ቶሎ መሄድ አለብን። ለእንዶም ይምጣ ጋሽዬ መምጣት ካለበት። ወይኔ አብራ እንዴ ትላንት መተ ዛሬ ሄዳለሁ ምን ማለት ነው? ቢኒያም በእግዚአብሔር ልጅቷ እዛ ታማለች እኮ አውቄያለሁ። እኔም እኮ አይቻለሁ ቪዲዮ። ተረጋጋና ቢያንስ ትሄዳለህ መሄድም ካለበት። ግን ጋሽዬ እንጠብስ ነስራት አውራው አብራም አትሄድም። ጋሽን ባህሪ ስለማውቅ እሺ እኔ ምን ልለው ነው ለጋሽዬ እኮ በቃ ሄደ በለው ችግር የለውም። በእግዚአብሔር እንዴ አብራም እንዴ ትያወቅ እንዴት እንደዚህ ትናገራለህ? ተረጋጋ መጀመሪያ። ሲጀምር እንደዚህ ስሜት የሆነን መኪና እንዴት አስነስተህ ትሄዳለህ? ቢኒያም ምን ላድርግ? በእግዚአብሔር ሆስፒታል ታማ ተኝታለች። ከዚህ በላይ ምን ልሆን እኔ? እኮ ተረጋጋ አብርሽ። ተመረጋጋ ከቻልክ ተረጋጋ እንዴ እያለቀስክ መኪና አስነስተህ መሄድ ምን ይልታል? ምን ብዬ ነው የማሳምነው? አብርሃም ሄዷል በለው ወደ አዲስ አበባ ሄዷል። በእግዚአብሔር በቃ እኔ መመረስ አለብኝ። እንደዚህ ሆነ ሲሄድ እኔ ጤነኛ ሆናለሁ። እሺ ለጋሽዬ አይደለም እኔ ጤነኛ ሆናለሁ። አብርሃም ቢኒያም ምን ላድርግ? እሺ በእግዚአብሔር እኔ እኮ ቢጨንቀኝ ነው እዛ ሟት ቪዲዮ ልካውልኛልና ነዋር ማለት ነው። አይቼዋለሁ አብርሃም። ወይኔ አታልቅሳውን አብርሃም ተረጋጋ። በእግዚአብሔር እሺ ለምን ተረጋጋ። በእግዚአብሔር ቢኒያም ጋሼ ከመጣ ያስቆመኛል። እሺ በለኝና አንተ ሂድ በቃ ታማ። እሺ ጋሼ የሚሄድ እንደውም ነገሮችን ለመፍታት ጋሼም ካንተ ጋር ቢሄድ ይሻላል። አብርሃም እሺ በለኝ። አሁን ጋሼን ተመልሼ ድካም ማድከም አልፈልግም። ቶ ችግር የለም። ለእግዚአብሔር እኔ ጋሼን ማድከም አልፈልግም። ቢኒያም ለምን ማትረዳኝ? ይመለሳል ከፈለክ ከኔ ጋር ይመለሳል። አብሮን ሂድና ከኔ ጋር ይመለሳል ከፈለክ። እኔ ሸኘዋለሁ ጋሼ። እሺ ማይለም